ሰላም ጤና ይስጥልን ውድ የአድማስ ቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ አድማስ ቲዩብ ቻናል ነው። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብንና ሌሎችንም ትምህርቶች እያስተማርን እንገኛለን። ስለሆነም በግል በኦንላይን መማር የምትፈልጉ በየትኛውም ዓለም ሆናችሁ በኦንላይን መማር የምትፈልጉ በሙሉ ከታች ባስቀመጥነው ስልክ ቁጥር በመደወል በኢሞ፣ በቴሌግራም፣ በዋትስአፕ ወይም ደግሞ በሌሎችም የሶሻል ሚዲያ አማራጮች በመደወል መመዝገብና መማር የምትችሉ ይሆናል። ስለዚህ ለዛሬ የምናየው ምንድነው ክፍል 2 የአማርኛ ቃላትን ወይም ደግሞ የአማርኛ ፊደላትን እንዴት በእንግሊዘኛ ፊደል እንጽፋለን የሚለውን እሱን የምንማማር ይሆናል። ስለዚህ ክፍል 1 ላይ እንዳየነው ሶስቱን የአማርኛ ፊደላትን እንዴት በእንግሊዘኛ ፊደላት እንደምንጽፍ አይተናል። ለዛሬ የምናየው ከመጀመረን ያሉትን የአማርኛ ፊደላትን በእንግሊዘኛ ሆሄ አጻጻፍ ይሆናል ማለት ነው። ስለዚህ ከመ እንጀምራለን። የመጀመሪያው መ ብለን የምንጠራው ነው። ስለዚህ ስናነብን መ እንለዋለን። መ የሚለውን በእንግሊዘኛ ፊደል ለመጻፍ ምን እንጠቀማለን? ኤም ኤ መ ኤም ኤ ሙ ኤም ዩ ሚ ኤም አይ ማ ኤም ኤ ሜ ኤም ኢ ም ኤም ሞ ኤም ኦ። ስለዚህ እነዚህ የመዘሮች ብለን የምንጠራቸው ሰባቱ የመዘሮች ናቸው። ስለዚህ በእነዚህ የሚጀምር ማንኛውንም ቃል በእንግሊዘኛ ሆሄ መጻፍ ብንፈልግ የምንጠቀማቸው እነዚህን የእንግሊዘኛ ሆሄያቶች ወይም ፊደላቶች ይሆናል ማለት ነው። ሌላው ማን ነው? ሰ ነው። ሰ። ስለዚህ ሰ የሚለውን ለመጻፍ ምን እንጠቀማለን? ኤስ ኢ ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ኤስ ሶ ኤስ ኦ። እሺ ስለዚህ እነዚህ ደግሞ የሰ ዘሮች ብለን የምንጠራቸው ይሆናሉ ማለት ነው። እሺ ሌላው ረ ነው። ረ። ስለዚህ ይሄን ምን ብለን እናነባለን? ረ። ረ የሚለውን በእንግሊዘኛ ፊደል ለመጻፍ ምን እንጠቀማለን? አር ኢ ረ አር ኢ ሩ አር ዩ ሪ አር አይ ራ አር ኤ ሬ አር ኢ ር አር ሮ አር ኦ። ስለዚህ እነዚህ ደግሞ ምን ብለን እንጠራቸዋለን? የረ ዘሮች ብለን የምንጠራቸው ናቸው። ስለዚህ የረ ዘሮችን ወይም በረ በእነዚህ የሚጀምርን ቃል በእንግሊዘኛ ፊደል ለመጻፍ እነዚህን የእንግሊዘኛ ሆሄያት እንጠቀማለን ማለት ነው። ከረ ቀጥለን የምናገኘው ሌላው ምንድነው? ሰ ብለን የምንጠራው ነው። ሰ። ስለዚህ ይሄኛውም ሰ ከላይ እንዳየነው ምንድነው የሚለያየው? በቅርጽ ነው ማለት ነው። ድምፁ ተመሳሳይ ነው፣ በቅርጽ የሚለያይ ይሆናል። ስለዚህ ሰ የሚለውን ለመጻፍ አሁንም ምን እንጠቀማለን? ኤስ ኢ ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ኤስ ሶ ኤስ ኦ። እሺ ስለዚህ እነዚህ የሰ ዘሮች የምንላቸው ናቸው። ሌላው ምንድነው? ከሰ ቀጥሎ የምናገኘው ሸ ነው። ሸ
ስለዚህ ሸ የሚለውን የምንጽፈው በምንድነው ማለት ነው? ማንን እንጠቀማለን? እነዚህን ሶስቱን የእንግሊዘኛ ቃላት ወይም ሶስቱን የእንግሊዘኛ ፊደላትን እንጠቀማለን። የመጀመሪያው ኤስ ነው፣ ከዛ ኤች፣ ከዛ ኢ። ስለዚህ እነዚህን ሶስቱን በአንድ ላይ ምን ብለን እናነባለን? ሸ ብለን እናነባለን። ስለዚህ ሸ ለማለት ኤስ ኤች ኢ የሚለውን እንጠቀማለን። ሹ ለማለት ደግሞ ኤስ ኤች ዩ፣ ሹ ኤስ ኤች ዩ። ሺ ለማለት ደግሞ ኤስ ኤች አይ፣ ሺ ኤስ ኤች አይ። ሻ ኤስ ኤች ኤ፣ ሻ ኤስ ኤች ኤ። ሼ ኤስ ኤች ኢ፣ ሽ ኤስ ኤች። ሾ ኤስ ኤች ኦ። ስለዚህ እነዚህ የሸ ዘሮች የምንላቸው ናቸው። ስለዚህ ከሸ ጀምሮ እስከ መጨረሻው እስከ ሰባተኛው እስከ ሾ ድረስ ያሉትን እነዚህም በእንግሊዘኛ ፊደል መጻፍ ስንፈልግ እነዚህን ፊደላት እንጠቀማለን ማለት ነው። ሌላው ደግሞ ቀ ነው። ቀ። ስለዚህ ቀን ለመጻፍ ደግሞ ምን እንጠቀማለን? አሁንም እሺ፣ ስለዚህ ቀን በእንግሊዘኛ ፊደላት ስንጽፍ ማንን እንጠቀማለን? ቀ ኬ ኢ፣ ቀ ኬ ኢ። ቁ ኬ ዩ፣ ቂ ኬ አይ። ቃ ኬ ኤ፣ ቄ ኬ ኢ። ቅ ኬ፣ ቆ ኬ ኦ። ስለዚህ የቀ ዘሮችን በእነዚህ መልኩ እንጽፋለን ማለት ነው።